ጊዜ እያጠራችሁ ተቸግራችኋል? ቀኑን ሙሉ ሲትለፉ ውላችሁ ምንም እንደሰራችሁ አይሰማችሁ። አብዛኛው ጊዜ ይሄ ችግር አለኛ ላይ ማለት ነው። እንግዲያውስ ለውጥ የምናመጣበት ጊዜ አሁን ይሆናል ማለት ነው። ይሄን ቪዲዮ እስከ መጨረሻ ማየታችሁን እንዳትረሱ። ዛሬ ጊዜያችሁን በአግባቡ ለመጠቀም የሚረዱ 3 ወሳኝ ዘዴዎችን በዚህ ቪዲዮ ማሳያችሁ ይሆናል። ሰላም፣ ሰባድን እባላለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የመጀመሪያና አንደኛ የሚሆነው ነገር አስቀድሞ ማቀድ ነው። ቀናችሁን ከመጀመራችሁ በፊት ወይም ማታ ወደ አልጋ ከመሄድ በፊት ነገ የምትሰሩትን 3 ዋና ዋና ስራዎችን መጻፍ አለባችሁ። 3 ዋና ዋና ስራዎችን መጻፍ። ዝም ብሎ መስራት ሳይሆን እቅድ ይዞ መስራት ጊዜ ይቆጥባል ማለት ነው። ሁለተኛ የሚሆነው ደግሞ ትኩረት የሚሰርቁ ነገሮችን ማስወገድ። ለምሳሌ ስልካችን ሳይለንት ማድረግ። ሶሻል ሚዲያ ላይ የምናጠፋው ጊዜ ሳናውቀው ብዙ ሰዓት ይወስድብናል። ሶሻል ሚዲያ ላይ የምናጠፋው ጊዜ እያንዳንዱን ነገር ስናይ ሰዓቱ ያለ የመሰለን ብዙ ሰዓት ይወስድብናል ማለት ነው። ይህን ቪዲዮ ከወደዳችሁት ሰብስክራይብ ማድረጋችሁን እንዳትረሱ። የመጨረሻና 3ኛ ፓርት ላይ እንሄዳለን። የመጨረሻና 3ኛው የሚሆነው ደግሞ እረፍት መውሰድ ነው። እረፍት መውሰድ ይሆናል። እረፍት መውሰድ ማለት ለምሳሌ ቀን ሙሉ የምንሰራ ከሆነ ለምሳሌ በየ45 ደቂቃው ባለን ሰዓት በየ45 ደቂቃው የ5 ደቂቃ እረፍት መውሰድ አለብን ማለት ነው። ምክንያቱም ያለ እረፍት መስራት አይምሮን ስለሚያደክም ያለ እረፍት መስራት አይምሮን ያደክማል። እንዲሁም ደግሞ በየ5 ደቂቃው እረፍት የምንወስደው ነገር ደግሞ ለአይምሮአችን ንቃት ትሰጠናለች ማለት ነው። እናንተ የተቸገራችሁበት ከነዚህ ከ3ቱ እናንተ የተቸገራችሁበት የትኛው ነው? ኮሜንት ላይ ጻፉልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም። Join me as we explore Shanghai's vibrant cityscape under the evening light.